ፓስፖርት ለማውጣት ፋይዳ መያዝ የግድ ያስፈልጋል። ለፋይዳ ዲጂታል መታወቂያ ለመመዝገብ በአቅራቢያ በሚገኝ የምዝገባ ጣቢያ id.gov.it/locations በመሄድና በመመዝገብ የታተመ QR ኮድ ወይም በስልክ ዲጂታል ኮፒ በመያዝ አገልግሎት ማግኘት ይቻላል። የብሔራዊ መታወቂያ አገልግሎት ቤት ወደ ኢሚግሬሽንና ዜግነት አገልግሎት ቤት ከመሄዳችሁ በፊት በአቅራቢያችሁ ባሉ ማዕከላት ተመዝግባችሁ ኮዱን ማሳተምና መያዝ ይኖርባችኋል ብለዋል። QR ኮድን ከፋይዳ ID ሞባይል መተግበሪያ ከቴሌብር ሱፐር አፕ እንዲሁም CBE ብር ሞባይል መተግበሪያ ላይ በማውረድና በወረቀት በማሳተም መያዝ ይቻላል ሲል ገልጿል። የፋይዳ ቁጥር ያልደረሰው ወይም ከጠፋበት በተመዘገበበት ስልክ 9779 በመደወል ወይም የፋይዳ መተግበሪያ ፋይዳ ID በመጠቀም በድጋሚ ማስላክ እንደሚችል ተመላክቷል። በምዝገባ ወቅት የመረጃ ስህተት ካጋጠመም id.gov.it/update ወይም በፋይዳ ID ፋይዳ ሞባይል መተግበሪያ በቀላሉ ማስተካከል ይቻላል። በየጊዜው ስለ ፓስፖርት አዳዲስ መረጃ እየወጣ ነው። ራስዎን እና ቤተሰቦን ከበርካታ እንግልት ለማዳን ያናሉን ሰብስክራይብ ያድርጉ። በየጊዜው የሚወጣ መረጃ አያመልጦትም። በዚህ አጋጣሚ አፍላ ዴቲንግ አፕ ላስተዋውቃችሁ። አፍላ ዴቲንግ አዲስ ጓደኛ የምንተዋወቅበት አፕ ሲሆን አፍላ ዴቲንግ ላይ የኮሌጅ ተማሪዎች፣ የመንግስት ሰራተኞች፣ በርካታ ውጭ ሀገር የሚኖሩ ኢትዮጵያውያን የሚተዋወቁበት አፕ ነው። አፑን ከጎግል ፕሌይ ላይ ለማውረድ በመጀመሪያ ጎግል ፕሌይ ላይ በመግባት የሰርች ማድረጊያውን በመንካት አፍላ ኢትዮጵያን ዴቲንግ ብላችሁ ሰርች አድርጉ። በመቀጠል አንደኛ ላይ አፍላ ዴቲንግ የሚል አፕ ይመጣላችኋል። አፑን ኢንስታል አድርጋችሁ ክፈቱት።